Do you think Protestants go to heaven? ፕሮቴስታንቶች ወደ መንግስተ ሰማያት ይገባሉ ብለህ ታስባለህ? God definitely judges people on the knowledge. እግዚአብሔር በእርግጠኝነት በሰዎች ላይ የሚፈርደው በተሰጣቸው ዕውቀት ልክ ነው። አሁን ያለንበት ዘመን የኢንተርኔትና የመረጃ ዘመን እንደመሆኑ ሁሉም ሰው መመርመር አለበት። ምክንያቱም ሁሉም ቤተክርስቲያን ኢየሱስን እንወዳለን ይላሉና። ነገር ግን ኢየሱስን እንወዳለን የሚሉ ቤተክርስቲያናት ሁሉ በእውነት ኢየሱስን ይወዳሉ ማለት አይደለም። የብልጽግና ወንጌልን የሚሰብኩ ሰዎች እውነተኛ ክርስቲያን ናቸው ለማለት ይከብደኛል። ያ ወንጌል አይደለም። ወደ ሀብት ጉዳይ ልመልስና ጥያቄውን እንደገና ልጠይቅ። Do you believe all Protestants ፕሮቴስታንቶች በሙሉ ወደ ገሃነም ይሄዳሉ ብለህ ታምናለህ? በሐዋርያ ሥራ ምዕራፍ 18 ላይ አጵሎስ የሚባል ሰው ነበር። አጵሎስ የተወሰነ ትምህርት ልክ ነበር፣ ነገር ግን የእምነት ሙላት አልነበረውም። ስለ ኢየሱስ ትምህርት ሙሉ በሙሉ አያውቅም ነበር። ዮሐንስ ለመሲሁ መንገድ ይጠርግ እንደነበር ያውቅ ነበር። ደቀ መዛሙርቱ መንገዱን በበለጠ ትክክለኛነት ሊሰብኩለት ሁለት ደቀ መዛሙርት ላኩበት። አሁን አጵሎስ ምርጫ ቀረበለት። መንገዱን በበለጠ ትክክለኛነት እየሰማ ነው። አሁን የተሻለውን ትክክለኛ መንገድ የመከተል ወይም ደግሞ ባደገበትና ለሱ የሚመቸውን እምነት የመቀጠል ምርጫ ነበረው። አጵሎስ ግን ተከተለ፣ ትክክለኛውን መንገድ መረጠ፣ ሁሉ ክርስቲያንም ሆነ። አሁን አጵሎስ ወደ እምነት ሙላት ተቀላቅሏል። አጵሎስ የእውነት ሙላት ሳይገለጥለት በፊት ቢሞት ኖሮ